አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቢስሚላህ ብዬ ባላ ስም ልጀምር፣ በረካ እንዲኖረው ንግግሬ እንዳምር። የመርከዙ ጀግኖች እንኳን ደስ አላችሁ። ዛሬ በቁርአን ለኽትም ያበቃችሁ፣ በዱንያ በኺራ የምትጠቀሙ አላህ ያድርጋችሁ። እናንተ ውድ ኡስታዞች፣ የጃሂልያ ጠላቶች፣ ስንቱን የጨለመበት ከብርሃን የምታበሩ ኡስታዞች፣ ከጨለመበት ወደ ብርሃን የምትጣሩ፣ እውቀትን ሳሰስቱ የምትሰጡ፣ ደከመኝ አይሆንም የማትሉ ጀግኖች ናችሁ እናንተ ኡስታዞች። የትውልድ መሪ፣ የእውቀት መንገድ፣ የተስፋ ብርሃን፣ የህይወት ጎዳና መንገድ የሆናችሁ አላህ ይውደዳችሁ፣ አላህ ይጠብቃችሁ፣ በዱንያ በኺራ ጀዛን ይክፈላችሁ። ኡስታዞች ቃል የለም ለእናንተ እውቀት ለሌለው አካፍላችሁ ወደ ኋላ ሳትሉ ለሰጣችሁ አላህ አብዝቶ ይውደዳችሁ። ከጃህልያ ከጨለማ ስንቱን ወደ ብርሃን ያወጣችሁ፣ በአላህ መንገድ በረሱል ሱና የምትጣሩ አሊፍ ባታ ብላችሁ ቁርአን ሐዲስ አስተምራችሁ ለምርቃት ለኺትማ የምታበቁ እናንተ የዲን ምሰሶ ለሆናችሁ አላህ አብዝቶ ጀዛን ይክፈላችሁ። እስቲ ልመለስ ወደ ተማሪዎች። እዚህ ቦታ እንድንገኝ ሰበብ ለሆኑ ኡስታዞች እናመስግን ከልባችን። ተማሪዎች እዚህ ላላችሁ በሙሉ ነው የምላችሁ፣ የእውነት ጀግኖች ናችሁ። ከልቤ ነው የምላችሁ። ቁርአን ሐዲስ መርጣችሁ የመርከዝ ጥቅም እየገባችሁ እናንተ የእውነትም አስተዋይ ናችሁ። ለትውልድ አርያ ሰበብ ለሆናችሁ፣ ስንት ህይወት ፈተናን አልፋችሁ መርከዝ ላይ ለተገኛችሁ፣ ስደት ሰበብ ሆኖ እዚህ ለተገኘን ማን አለ እድለኛ እንደኛ የሆነ። አልሐምዱሊላሂ ይገባው ምስጋና፣ ከሁሉ አስፈልጦ ሰጠን እስልምና። አቤት እስልምና አቤት ማማራችን፣ በረሱሉ ሱና ዘር ቀለም ሳይለየን እዚህ የተገኘን አንድ መሆናችን። ልበቀናዎቹ ሁሌ የሚላሉ ጠንክሩን በርቱልን፣ በዲን ጎዳና ላይ እንዳትዘነጉ፣ ተስፋም እንዳቋርጡ። ምንም ቢከብዳችሁ የዱንያ ፈተና እሷ እኮ አታዋጣም ጊዜያዊ ናትና። እህት ወንድሞቼ በስደት ያላችሁ ዋናው ዲናችሁ ነው፣ ዋናው ዲናችሁ ነው። እስቲ ትንሽ ልበል ስለ መርከዝ ጥቅም፣ ከጃህልያ አውጥቶ እውቀት የሚመግብ። ሁሌ እንበርታ በአላህ ጎዳና፣ የነብዩ ምክር ይህንኑና ኡመቴ ብለው የመከሩን። መቼም እንዳንወጣ ከአላህ ጎዳና፣ ሁሉንም ያግራልን ያ ረቢ።